ሚካኤል አርቴታ ለጋዜጠኞች ለቀረቡለት ጥያቄዎች ሀሳብ አስተያየቱን ሰጥቷል። በዛሬው ጋዜጣዊ መግለጫ የተነሱ ሀሳቦችን በስፋት የምንዳስስ ይሆናል። ስለ ዴክላን ራይስ፣ ስለ ክሪስቲያን ሞስኬራ፣ ስለ ሪካርዶ ካላፊዮሪ ያነሳቸው አንዳንድ ሀሳቦች አሉ። እነዚህን ዜናዎች አጠናክረን የምናሰማችሁ ይሆናል። አብራችሁ እንድትቆዩ የአክብሮት ግብዣችን ነው። እኔ ቢኒያም ሞገስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ከቢኒ ስፖርት ጋር መልካም ቆይታ ይሆንላችሁ እያለን በአክብሮት እንጋብዛለን። አብራችሁን ቆዩ። የአርሰናል ተጫዋቾች ምንም አይነት ቀይ ካርድ አልተሰጣቸውም ተብለው ለተጠየቁት ጥያቄ ሚካኤል አርቴታ 11 ተጫዋቾች በሜዳ ላይ ማቆየት ምን ያህል አስፈላጊ እንደሆነ ሙሉ በሙሉ እናውቃለን። ባለፈው ዓመት ይህንን ማድረግ አልቻልንም እና ከበርንማውዝ ጋር ባደረግነው ባለፈው ዓመት ሁለቱንም ጨዋታዎች ተሸንፈናል። ያ ጨዋታ ምን ያህል ከባድ እንደሆነ፣ ይህ ቡድን ምን ያህል ጠንካራ እንደሆነ እናም በሁሉም ደረጃ እንዴት አደጋ ሊፈጥሩ እንደሚችሉ በደንብ እናውቃለን ሲል ሚካኤል አርቴታ ሀሳቡን ሰጥቷል። በተጨማሪም ንዋኔሪ በውሰት ይለቃል ወይ ተብሎ ለጠየቁ ጥያቄ አርቴታ እያንዳንዱ ተጫዋች በጣም አስፈላጊ ነው እና የራሱ ሚና አለው። ያ ሚና በውድድር ዘመኑ በሙሉ በተለያዩ ምክንያቶች ሊለወጥ ይችላል። ሁሉም ሰው ለጨዋታ ዝግጁ መሆን አለበት ሲሉ ተናግረዋል። በተጨማሪም አርቴታ ስለ ኤንዞ ማሬስካ ተጠይቀዋል። አርቴታ መልካም እንዲሆንለት እመኛለሁ። እንደ ሰውና እንደ ባለሙያ ኤንዞ ማሬስካን በጣም አደንቀዋለሁ። በቼልሲ አስደናቂ ብቃት አሳይቷል። እናም ይህ የክለቡ ውሳኔ ነው። መልካሙን ሁሉ እመኝለታለሁ ሲል ተናግሯል። በተጨማሪም ስለ ሊያንድሮ ትሮሳርድ የተጠየቁት ሚካኤል አርቴታ እሱ በየጊዜው የተሻሻለ የሚመጣ ተጫዋች ነው። ወደ ከፍተኛ ደረጃ ይደርሳል ብዬ አስባለሁ። እሱ በጣም ብልህ ተጫዋች ነው። ተስማሚ ሚናውን ያገኛልና ከዛ የበለጠ እየበሰለና በራስ መተማመኑን እየጨመረ ያለውን እምነትም ከፍ እያደረገ የሚሄድ ተጫዋች ነው እና የሚያምሩ ጊዜዎችን መፍጠር የሚችል ተጫዋች ነው ሲል አያይዞም የትሮሳርድን ውል ማረዘም ትፈልጋለህ ተብሎ ለጠየቀለ ጥያቄ በሱ በጣም ደስተኞች ነን፣ ለሱ ብዙ ጊዜ እንደተነጋገርን ይታወቃል፣ እዚህ በመሆኑ ደስተኛ ነው ሲል ሚካኤል አርቴታ ሀሳብ አስተያየቱን ሰጥቷል። ሚካኤል አርቴታ ስለ ራይስ ለተጠየቁ ጥያቄ እስካሁን ለነገው ጨዋታ መድረስ አለመድረሱን አናውቅም፣ ሌላ የልምምድ ጊዜ አለን፣ እንዴት እንደሚሰማው እንመለከታለን ሲል ሀሳብ አስተያየቱን ሰጥቷል። ካላፊዮሪና ማስኩዌራ ከነገው ጨዋታ ውጭ መሆናቸውንም አያይዞ ተናግሯል ማለት ነው። ክለቡ በአዲሱ ዓመት መጀመሪያ ላይ በሊጉ አናት ላይ ከተቀመጠ በኋላ ግን መጨረሻ ላይ የእንግሊዝ ሊግ ዋንጫን አለማሸነፉን በተመለከተ ስላለው ቁጥራዊ መረጃዎች ሲጠየቅ አርቴታ ይህንን መልስ ሰጥቷል። ይህንን መጥፎ ታሪክ እናጠፋዋለን። በየቀኑ የሚወራው ይህንን ነው። ፍላጎትና ጉልበት ማየት ትችላላችሁ። ተጫዋቾቹ ለማሸነፍ ምን ያህል ጥማት እንዳለባቸው በግልጽ ይታያል። አሁንም 5 ወራት ይቀረናል። ስለዚህ በየቀኑ እንደሰት እና በትኩረት ለቀጣዮቹ ጨዋታዎች እንዘጋጃለን ሲል ሚካኤል አርቴታ ተናግሯል። አርሰናል እና ማንቸስተር ሲቲ በኢታድ የሚያደርጉት ወሳኝ ጨዋታ ላይ ዋንጫውን ይወስናል ወይ ተብሎ ለተጠየቁ ጥያቄ አርቴታ እኔ በአሁን ላይ ማተኮር እወዳለሁ። የሊጉ መሪ በመሆናችን ሙሉ ለሙሉ ረክተናል። ሊዳበሩ የሚችሉ ገጽታዎች ስላሉ ሁል ጊዜ ማሻሻል እንችላለን። አሁን ላይ እያተኮርን ያለነው በሚቀጥለው የበርንማውዝ ጨዋታ ላይ ነው ሲሉ ተደምጠዋል። አሁንም በጥር የመጀመሪያ ላይ ነን። 5 ተጨማሪ ወራት ይቀሩታል። የበለጠ ጥረት ማድረግ አለብን ሲል ተናግሯል። ራይስ በብራይተን ጨዋታ ላይ ቀደም ብሎ ቢቀየር አይጎዳም ብለህ ታስባለህ ተብሎ ለተጠየቁት ጥያቄ አርቴታ አይ እሱ ሁኔታውን መቆጣጠር ችሎ ነበር፣ ግን አንዳንድ ጊዜ በእግር ኳስ ውስጥ እንዲህ አይነት ነገር ማጋጠሙ አይቀርም ሲሉ ተናግረዋል ሚካኤል አርቴታ። ስለ ጥር የዝውውር መስኮት ለጠየቁ ጥያቄ ደግሞ ለሁሉም አማራጮች ክፍት ነን። የአጭር ጊዜ መፍትሄ ወይም የመካከለኛ ጊዜ ወይም የረጅም ጊዜ የመፍትሄ መፈለግ እንችላለን እና ያ ምርጡ ዘዴ ነው፣ ምክንያቱም መረጋጋትን ስለሚሰጠን እና አዳዲስ ተጫዋቾች ማምጣት ቡድን ከጉዳት ይታደጋሉ። ነገሮችን በሚቀጥሉ ሳምንታት ምን እንደሚያመጡ ለማየት እንጠብቃለን። ከዚያም ገበያውን አይተን ተገቢውን ውሳኔ እንወስናለን ሲሉ ተናግረዋል። አርቴታ በአርሰናል ስላለው አሁናዊ ስሜት ለተጠየቁ ጥያቄ እሺ በጣም ጠንካራ ከሆነው አስቶን ቪላ ጋር ከተደረገው ጨዋታ በኋላ በጣም ጥሩ ስሜት አለ። አሁንም ከበርንማውዝ ላይ ትኩረት እናደርጋለን። የነገው ጨዋታ ምን ያህል ከባድ እንደሚሆን እናውቃለን እና ሁሉም ተጫዋቾች በዚያ ላይ ትኩረት ያደርጋሉ ሲሉ ተናግረዋል። የጄሱስ እና ሃቨርትዝ መመለስ የዩክሬሽን ይረዳው እንደሆነ ለተጠየቁ ጥያቄ በመመለሳቸው ቡድኑ በአጠቃላይ እንዲሁም እያንዳንዱን
ተጫዋች በግለሰብ ደረጃ ይጠቅማል። የምንፈልገው ይህ ነው። በተጨናነቀው የጊዜ ሰሌዳ ተጨማሪ አማራጮች እንዲኖሩን እንፈልጋለን። ባለፈው ዓመት ውስጥ ይህ አማራጭ አልነበረንም። ስለዚህ የሁሉም ሰው መመለስ በተቻለ መጠን ዝግጁነታችንን በጉጉት እንጠብቃለን። ይህም ሚናዎችን እና ባህሪዎችን እያቀያየርን መጠቀም እንድንችል ይረዳናል። በጨዋታው ወቅት ተቀያሪ ተጫዋቾችን የማድረግ እና በእያንዳንዱ ጊዜ በጣም ተስማሚ የሆነውን አሰላለፍ በአካል እና በቴክኒካል የመመረጥ ችሎታ ይሰጠናል ሲሉ ተናግረዋል። ውድ ተመልካቾቻችን የሚካኤል አርቴታ ጋዜጣዊ መግለጫ ይህን ይመስል ነበር። በቀጣይ አዳዲስ ዜናዎች እስከምንገናኝ ድረስ የዝውውር ዜናዎችንም ጨምሮ እስከምንገናኝ ድረስ መልካም ጊዜን ተመኘውላችሁ። ሰብስክራይብ እያደረጋችሁ የቻናላችን ቤተሰብ ይሁኑ። መልካም ጊዜን ተመኘውላችሁ።